እንዲወፍር ተጠብቀኛለህ ሄኒ ተዋት ላፋኝ እንዴ ራባት ቲማንቲሜን ረገጥከብኝ እኮ ልብሴን አበላሽ ትጭራሽዋለሽ እንዴ ያማል እንዴ ሰውዬ ያማል እንደውም ይሄው እስኪ ምን ታመጫለሽ ሄኒ ምን ሆነ ነው እንዴ ናዘርበል ምን አረኩ ምን ማረግ ነው እኛ እኮ ነን ጥፋተኛ እንደውም ክፈላት ልቀቀኝ ብር የለኝም ለራሴ ቆይ ካንተ ጋር እናወራለን ይቅርታሽ የኔ እናት ይሄ ይበቃል አይደል አዎ ይበቃል ለዚህ ቲማቲም ብለ 200 ብር ተታለ የቀን ገቢዋን እኮ ይቻልካት ሄኒ ምን ሆነ ነው እናታችን እንዴት እንዳሳደገችን አትርሳ እንጂ ከዚህም በባሰ ሁኔታ ውስጥ ሆናን ያሳደገችን ዛሬ ያለፈልን ብለን እንደዚህ መሆን አለብን እንዴ ይቅርታ በዚህ መልኩ አላሰብኩትም እና አሁን ቁርስ እንድጋብዝ አሁን ብር የለኝም ስትል አልነበረ እንዴ አረ ብር አለኝ እኮ እያለ ነው ያጠፋውን አልከፍልም ያልከው ቁርሱን ቤት እንበላለን ብሩን እኔ ስለምፈልገው ለኔ ትሰጠኛለህ እሺ ብሩን ለምን ፈልገው ነው በሙታን ሳማር ቅዱስ ሚካኤል ገዳም ለሚገኙ አባቶች ስለኛ ኃጢያት ቀንና ሌት የሚደክሙ አባቶች በክረምት ወቅት ውርጩ በበጋ ደግሞ ፀሐዩ የተፈራረቀባቸው በጣም ተቸግረዋል አባቶቻችን ከጸሎት መልስ ጎናቸውን የሚያሳርፉበትን ቤት አብረን እንስራላቸው ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 ሁላችንም ተጋግዘን አባቶቻችንን እናሳርፋቸው